አሁን እኛም ኖርን እንላለን። እስቲ ጥቂት የተሳካላቸውን እኔ ዓለም ላይ ብዙ የአኗኗር አይነቶች አሉ። ነገር ግን አብዛኛው የዓለም ሀገራት በዚህ ዘመን መሰረታዊ የሚባሉ ፍላጎቶቻቸውን ማለትም መጠለያ፣ ምግብ፣ ልብስ፣ ቋሚ ሥራ ወዘተ የምንለውን ለዜጎቻቸው አሟልተው ለተሻለ ኑሮ ደረጃ ሲደክሙ እናያለን። መቼም የሰው ልጅ ወደዚህ ምድር ሲመጣ እሾህና አሜኬላ ታበቅላለች ተብሎ ተነግሮታልና ምንም ቢሟላለት የሚጎለው ነገር መኖሩ አይቀሬ ነው። ግን የሌሎች ሀገራት ዜጎች እንዴት ነው የሚኖሩት? እስቲ ጥቂት የተሳካላቸውን ሀገራት በወፍ በረር እንይ። ኑሮ በስካንዲኔቪያን ሀገሮች የሚባሉት በዋነኛነት ዴንማርክ፣ ስዊድን እና ኖርዌይ ሲሆኑ ፊንላንድ እና አይስላንድም ይካተቱበታል። በእነዚህ ሀገራት የሚኖሩት ዜጎች የዓለም ደስተኛ ህዝቦች ወይም ደስተኛ ሀገሮች ተብለው ነው የሚታወቁት። በእነዚህ ሀገራት ሕፃናት ሲወለዱ ለቤተሰቡ ክፍያና በቂ ረፍት ይሰጣል። አንዲት እናት ስራዋን ትታ በቤት ውስጥ ሕፃን ልጇን ለማሳደግ ከፈለገች ሕፃኑ 3 ዓመት እስኪሞላው ድረስ መንግሥት ክፍያዋን ይፈጽምላታል። በእነዚህ ሀገራት እጅግ ጥራቱን የጠበቀ ትምህርት በነፃ ነው። ጤናና ሌሎችም አገልግሎቶች በነፃ ናቸው። የእነዚህ ሀገራት ዜጋ ሆነው ሥራ መስራት ደብሮት ጥቂት ራስዎን ማዳመጥ እፈልጋለሁ ካሉ ስለ ዜግነቱ መንግሥት ከ$2000 እስከ $3000 በየወሩ ይከፍሎታል። በእነዚህ ሀገራት ስርቆት የሚባል የሚታሰብ አይደለም። ሱፐርማርኬት ገብተው የፈለጉትን ሸምተው ሂሳቡን አስቀምጠው ይሄዳሉ እንጂ ሻጩ ወይም ባለቤቱ ላይኖር ይችላል። የትም ቦታ ሄደው ደግሞ ዕቃ ቢጥሉ አያሳስቦትም፣ ዕቃዎትን ያገኙታል። በእነዚህ ሀገራት ሙስና፣ የበዛ ቢሮክራሲ፣ የመንግሥት አለመታመን የሚባለው እምብዛም አይታወቅም። መንግሥት ዜጎችን የሚጠብቅ መልካም አባወራ እንጂ አደገኛ ተቋም አይደለም። በእነዚህ ሀገራት ኑሮ ርካሽና ሁሉ ነገር የተሟላ ከመሆኑም በላይ ዜጎቻቸው እርስ በርስ የሚረዳዱበት ስርዓት ያላቸው፣ በመካከላቸው አንዱ ከአንዱ ተለይቶ እጅግ የተጋነነ ሀብታምም ሆነ ድሃ የሌለበት ደስተኛ ሕዝቦች ያሉበት ለኑሮ ምቹ የሚባሉ አገሮች ናቸው ስካንዲኔቪያን ሀገሮች። እኛንም እንደነሱ ያርገን። ኑሮ በቅንጧ ሀገር በብሩናይ። እዚች ሀገር ውስጥ ዜጋ ሆነው ወደዚህ ምድር ከመጡ እንኳን ተወለዱ ተብለው በቤተሰቦቹ አማካኝነት በሚከፈትልዎት አካውንት ውስጥ መንግሥት ዳጎስ ያለ ገንዘብ ያስቀምጥልዎታል። ትምህርት በነፃ ነው። ትምህርት ሲባል ያው መቼም ጥራቱን የጠበቀው ቆንጆ ትምህርት ነው። የትምህርት ቤት ምግቦት እንደ ቤተ መንግሥት ልጅ ያሻዎትን በማማረጥ ስለሆነ አያሳስብም። መሰረተ ልማት፣ ጤና ወዘተ በነፃ ነው። ብቻ እንዲህ እያሉ ኖረው አድገው ትምህርቶትን በርትተው ጨርሰው 12 ከደረሱ የፈለጉት ሀገር ሄደው ለመማር መንግሥት ይፈቅድሎታል። ታዲያ ወጪዎት አያሳስቦትም፣ መንግሥት ነው የሚሸፍንሎት። አይ እኔ ሥራ መስራት ነው የምፈልገው ካሉም አይቸገሩ። የፈለጉትን የቢዝነስ አይነት ይመርጡና ከቆንጆ አማካሪ ጋር በረዥም ዓመታት የሚከፈል ከወለድ ነፃ ብድር መንግሥት ያመቻችሎታል። ቤትና መኪናም በመንግሥት ይሰጦታል። አይበለውና ቢዝነሶ ቢከስር ምንም አያሳስቦትም። እንደገና ይመቻችሎትና ከቻሉ ግማሹን ለወደፊት ሲያገኙ ይከፍላሉ። ካልቻሉም የታባቱ። ይህች ሀገር ብሩናይ ትባላለች። በመካከለኛው ደቡብ ምስራቅ እስያ ውስጥ ነው የምትገኘው። መሪዋ ሱልጣን ሐሳናል ቦልካይ የሚባል ሲሆን የቆዳ ስፋቷ 5756 ስኩዌር ኪሎ ሜትር ነው። 70% የሚሆነው ግዛቷ በደን የተሸፈነ ሲሆን ተቀድቶ የማያልቀው ነዳጇ የምድርን በረከት ሕዝቦቿ አብዝተው እንዲመገቡ አድርጓቸዋል። የሕዝቧ ብዛትም 450 ሺህ ብቻ ሲሆን ከ17ኛው መቶ ክፍለ ዘመን አንስቶ ግማሽ ሀብቷን ለእንግሊዝ በማስያዝ ጥበቃ ስታገኝ ኖረች። አሁንም በተዘዋዋሪ መንገድ ተዝቆ ከማያልቀው ሀብቷ በጥቂቱ እያካፈለች ማንም ሳይተነኩሳት በሰላም የምትኖር ሀገር ነች ብሩናይ። እርግጥ ነው አንዳንድ አውሮፓውያን የብሩናይ መንግሥት አምባገነንነት ስላለው ዜጎችን ይጨቁናል ይላሉ። ቀልደኞች! እንኳን እንደዚህ አንበሽብሾ በምቾት አኑሮ ይቅርና
ሰላማችንን እንኳ ሰጥቶን አምባገነን በሆነብን እያሉ የሚማረሩ ሀገራት እንዳሉ አያውቁምን? ኑሮ በኳታር። ኳታር በመካከለኛው ምስራቅ ውስጥ የምትኖር አረባዊት ሀገር ነች። እቺ ሀገር እንደሚታወቀው በነዳጅ ሀብቷ አንቱ የተባለች፣ ዲናሯ በዓለም አንደኛ ጠንካራ ገንዘብ እንደሆነ የሚነገርላት የበረሃ ገነት የምትባል ሀገር ነች። ዜጎቿ እንዴት ነው የሚኖሩ የሚለውን ጥያቄ ለመመለስ ዜጎቿ በጠቅላላው ሀብታም ናቸው ቢባል ማጋነን አይሆንም። ከአረብ ሀገራትም አብዛኛውን ጊዜያቸውን በጉብኝትና በመዝናናት ዓለምን ሲዞሩ የሚታወቁት የኳታር ዜጎች ናቸው። መንግስት በኳታር ጥራቱን የጠበቀ ትምህርት፣ ጤና፣ መሰረተ ልማት ወዘተ በነፃ ያቀርባል። እንደ ብሩናይ ሁሉ የኳታር ዜጎችም የትም ሀገር ሄደው ለመማር ሆነ ለመስራትም ከፈለጉ መንግስት ገንዘቡን ከአማካሪ ጋር ይመድባል። በረዥም ዘመናት የሚከፈል ብድርም ያመቻቻል። ቤት፣ መኪና ግማሹን መንግስት ሸፍኖ ግማሹን ብቻ በረዥም ጊዜ በሚከፈል ከወለድ ነፃ ብድር ይመቻቻል። መክፈል ካቃቶትም ችግር የለውም፣ ምህረት ይደረግሎትና ሌላ የተሰጦትን ግማሽ ያህል ገንዘብ ደግሞ እንዲሁ በብድር መልክ ይመቻቻል። ጀማሪ የመንግስት ሰራተኛ ሆነው ከተቀጠሩ ምን ችግር አለው? እስከ $15,000 የሚደርስ ደሞዝ ይመደብልዎታል። ከቤተሰብም ሆነ በራስዎ ጥረት ከሚያገኙት ሌላ በመንግስት የሚመቻችሎት እድል። ይህም በባህልና በሃይማኖት በዳበረችው በበረሃ ገነት በምትባለዋ ኳታር ውስጥ ኑሮን ለመኖር እጅግ እንዲመቻችና እንዲቀል የሚያደርግ ነው። ከዚህም አልፎ የቅንጡና የተዝናኖት ህይወትን የሚኖሩባት ሀገር ነች ኳታር። ኑሮ በአሜሪካ። ያው የአሜሪካ ኑሮ ይታወቃል። አሜሪካ የዓለም ሀያሏና ሀብታማ ሀገር ስትሆን ድሆች ሁሉ ይህችን ሀገር ይናፍቃሉ። በአሜሪካ ውስጥ ከ800 በላይ ታላላቅ ቢሊዮነሮች የሚኖርባት የዓለም የሀብታሞች ሀገር ነች። እስከ $46,000 የነፍስ ወከፍ ገቢ የሚዛቅባት ሀገር ስትሆን ምንም ያህል አንዳንዴ ብድርና ወራዊ ክፍያዎች ህዝቦቿን የሚያስጨንቅባት ሀገር ብትሆንም መሰረታዊ ፍላጎቶችን አሟልቶ ከመኖር በላይ የተሻለ ኑሮ የሚገኝባት፣ ውድድር የበዛባት የዓለማችን ቁንጮ ሀገር ነች። ኑሮ በቻይና። ቻይና ወደ 1.4 ቢሊዮን ህዝቦች የሚኖሩባት ሀገር ስትሆን በዓለም በኢኮኖሚ እድገት ፈጣኗና ከአሜሪካ ቀጥላ ሁለተኛ ሀያሏ ሀገር እየሆነች መምጣቷም እውን ነው። ግን 1.4 ቢሊዮን ለሚሆኑ ህዝቦች በቂ ምግብና መጠለያ ሰጥቶ ማኖር አይከብድም? ለቻይና አልከበዳትም። ቻይና እስከ $6,000 የነፍስ ወከፍ ገቢ የሚገኝባት እና ወራዊ አማካኝ ደሞዟ እስከ $3,500 የሚከፈልባት ሀገር ብትሆንም በቻይና ምግብ በተለይም አትክልት፣ ፍራፍሬና ስጋ እንደ ልብ የሚገኝባት፣ በከተሞች ከሚታየው የቤት ኪራይ ውድነት ውጭ ለኑሮ አስፈላጊ የሆኑ መሰረተ ልማት እንደ አጠቃላይ የተሟላባት፣ የዜጎቿ የሥራ ዋስትና የተረጋገጠባት፣ ብርቱ ሰራተኞችና ሰው ወዳድ ህዝቦች የሚኖሩባት ሀገር ነች። በቻይና የሚከበረው ዓመታዊ ክብረ በዓል ወይም ዓመት በዓል እንደ ሌሎች ሀገራት ለአንድ ቀን ብቻ የሚቆይ ሳይሆን እስከ 7 ቀን የሚቆይ ነው። በዚህ መሰረት ቻይናውያን ዓመታዊ ክብረ በዓሎቻቸውን ጉብኝት በማድረግ ሲያሳልፉ ይስተዋላሉ። እኛስ ግን እንደዚህ አይነት ኑሮ ኖረን የምናየው መቼ ነው? ጭንቀት የሌለበት የተሻለ የሚባለው ኖር አይገባንም ወይ? ሌሎች ከትላንታቸው እጅጉን እየተሻሉ ሲሄዱ እኛ ግን ዕለት ዕለት ከትላንታችን ብሰን እንድናሽቆለቁል የፈረደብን ማን ነው? ወደ ትላንት የልልና ህይወታችንን የማንመለሰውስ እስከ መቼ ነው? ወደ ትላንት የልልና ህይወታችን እንድንመለስ እንናፍቃለን።